ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በድጋሚ ተመልሻለሁ። ዛሬ ደግሞ የምሰራላችሁ ይሄን የመሰለ የጾም ፒዛ ነው ማለት ነው። ዛሬ የምንሰራው የጾም ፒዛ ቀለል ያለና በቤታችን ውስጥ ከምናገኛቸው ግብአቶች ብቻ ማዘጋጀት የምንችለው ነው። እሱን ለማዘጋጀት የፉርኖ ዱቄት 2 ኩባያ ወይም እንደ ቤተሰባችሁ መጠን ማዘጋጀት ትችላላችሁ። ከዛም ዱቄታችንን በመንፋት እንጀምራለን ማለት ነው። ዱቄታችንን እንደዚህ በደንብ ከነፋ ነው በኋላ ድንች እዚህ ጋር ያስፈልገኛል። 2 ድንቾች ቀቅያለሁ። ዱቄታችንን በዚህ መልኩ ነፍተን ከጨረስን በኋላ ኩፍ ያደረኩት እርሾ አለ እዚህ ጋር እሱን ግማሽ የሻይ ማንኪያ ጨው እንጨምርበታለን። ይበቃዋል የምትሉትን ማለት ነው። ከዛ በኋላ እንደዚህ አቀላቀል ነው በኋላ ትንሽ ሞቅ ያለ ውሃ እያደረግን እንደዚህ እናቦካዋለን ማለት ነው። ስናቦካ ወፈር አድርገን ነው የምንተወው። ሊወድቅብኝ ነበረ። እርሻችሁን በዚህ መልኩ ከጨመራችሁ በኋላ ደባልቃችሁት እንደዚህ ወፍራም ላላ ያለ አድርጋችሁ በዚህ መልኩ በላስቲክ ሸፍናችሁ ታስቀምጡላላችሁ ማለት ነው። እኔ በዚህ መልኩ ለግማሽ ሰዓት ያክል ነው ያስቀመጥኩት። ከዛ በኋላ የምጠቀማቸውን አትክልቶች ነው የምከታትፈው። እነዚህ ሁሉንም አጥቤ ያዘጋጀኋቸውን ሁሉንም ደቀቅ እያረኩኝ እከትፋቸዋለሁ ማለት ነው። እናንተ የምትፈልጉትን አይነት አትክልት መጠቀም ትችላላችሁ። ድንች ምዝጋ በስሎልኛል። ከዛም እነዚህን ድቅቅ አድርጌ በዚህ መልኩ ከትፊያቸዋለሁ። ቲማቲማችን ደግሞ ከከተፍነው አነሳ አድርገን ከከተፍን በኋላ መፍጫ ውስጥ እንጨምረውና እንፈጨዋለን ማለት ነው። ከዛ በዚህ መልኩ ቲማቲማችንን ከፈጨን በኋላ መጥበሻ የምንሰራበትን መጥበሻ እናዘጋጃለን። ሶስ የምንሰራበትን እሱን ካዘጋጀን በኋላ ትንሽ የኦሊቭ ኦይል ዘይት እንጨምርበታለን። በነገራችን ላይ ቪዲዮ እንደዚህ ጥብብ ወይም እንስ ያለ ቪዲዮ የቀረጽኩት ያው በሞባይል በእጄ ይዤ ስለምቀርጽ ነው። እንግዲህ ሌላ ጊዜ መቅረጫዎችን ገዛዝቼ በማስተካከል ጽድት ያለና ጥርት ያለ ቪዲዮ ቀርጽላችኋለሁ ማለት ነው። ነጭ ሽንኩርታችንን ጨምረን ከዘይቱ ጋር ከጠበስነው በኋላ ነጭ ሽንኩርቱ ትንሽ ብራውን ከሆነ በኋላ ቲማቲም የፈጨነውን ቲማቲም እንጨምርበታለን። እንደዚህ ክድና አድርገን ውሃውን እስከሚጨርስ ድረስ እንጠብሰዋለን። ከዛ የምናዘጋጃቸውን ወይም የምንጨምራቸውን ቅመሞች እናዘጋጃለን። እኔ የተጠቀምኩት ቀላልና በቤት ውስጥ የሚገኙ ቅመሞችና እነዚህ ይመስላሉ ቅመሞቻችን። ሮዝመሪ፣ እርድ፣ የመከለሻ ቅመም፣ እንዲሁም ጦስኝ፣ ጨው እና ኮሪያንደር ወይም ደግሞ ምንድነው ነጭ ድንብላል እንደዛ መሰለኝ ስሙ አላቅም። እሱን ተጠቅሜ ያለው ማለት ነው። ቆንጆ በጣም ነው ያለው። ከዛም በኋላ የከተፍናቸው እነዚህ አትክልቶች እንጨምርበታለን። እነሱን ትንሽ ካበሰልነው በኋላ ደግሞ ብዙም እሳት የማይፈልገውን ብሮኮሊ፣ ስፒናች እና ዙኪኒ ጨምሬበታለሁ ማለት ነው። ምንም ያክል እሳት ብዙ አያስፈልገውም። ኦልሬዲ ኦቭን ውስጥም ስለምንከተው ያን ያክል መብሰል አይጠበቅብንም ማለት ነው። ጀስት ትንሽ ብቻ ካበሰልነው በኋላ ቅመሙን እስከሚደበላለቅ ድረስ ከዛ ድንቾቻችንን እንልጣቸዋለን። ቬጅቴብላችን በዚህ መልኩ በስሏል። የራሱን ውሃ እንደዚህ እስከሚያወጣ ድረስ ምንም አይነት ውሃ ሳልጨምር እንደዚህ አብስዬዋለሁ። አሁን ይበቃዋል ማለት ነው። ከዛ ድንቻችንን ድቅቅ እናደርግና በዚህ መልኩ እናዘጋጃለን ወይም ማሽ እናደርገዋለን። እናንተ ሌላ መፍጫ መጠቀም ትችላላችሁ። በዚህ መልኩ ፈጭቻለሁ ለዛሬ። ከዛም ትንሽ ጨው ለጣዕም እንጨምርበታለን። እናንተ የፈልጋችሁትን ቅመም መጨመር ትችላላችሁ። እኔ ጀስት ፓፕሪካና ጨው ብቻ ነው የጨመርኩበት ማለት ነው። ኦልሬዲ እንትን ላይ የሰራነው ሶስ ላይ ቅመም ስላለ ያን ያህል ብዙ ቅመም አያስፈልግም። ትንሽ ኦሊቭ ኦይል አድርጌበታለሁ።
እና ደግሞ እንዲያያዝላችሁ በኋላ ላይ ስትዳምጡት እንዲያያዝላችሁ ድንቹ ቅልጥ እያለ እንዳያስቸግር 2 ማንኪያ የሾርባ ማንኪያ የበቆሎ ዱቄት አድርጌ አዋህደዋለሁ አንድ ላይ በዚህ መልኩ ማለት ነው። አንዳንድ ጓጓላዎች አሉት። ከዛ ሊጣችን በዚህ መልኩ ኩፍ ብሏል። መጋገሪያችንን እንደዚህ አዘጋጅተናል። ኩፍ ያለውን ሊጥ እንግዲህ አምጥተን የምንዳምጥበትን እንደዚህ ንጹህ ካደረግን በኋላ ትንሽ ዱቄት እንነሰንስበታለን። ምክንያቱም ስንዳምጥ እንዳያያዝብን ነው። ሊጣችንን በዚህ መልኩ 2 ቦታ እንከፍለውና እኔ 2 ፒዛ የሚሆን ነው ያዘጋጀሁት ማለት ነው። ስለዚህ ለ2 ከፍለን እንዳምጠዋለን ሳሳ አድርገን ማለት ነው። በዚህ መልኩ ዳምጠዋለሁ። እንደዚህ አድርጋችሁ ከዳምጣችሁ በኋላ ያዘጋጀነውን የድንች ሊጥ ደግሞ ላይ ላይ እንዳምጠዋለን ማለት ነው። እንደዚህ አድርገን ካደረግነው በኋላ የምናደርገው የሰራነውን የአትክልት ሶስ ነው ማለት ነው። አትክልታችንን በዚህ መልኩ አድርገናል። ከዛ በላዩ ላይ ቃሪያ የምትወዱ ቃሪያ ታደርጉበታላችሁ። ከዛ ሁለተኛውን ፒዛችንን በተመሳሳይ መልኩ እንደዚህ እናዘጋጃለን። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ተወዱታላችሁ። ድንቹ ድርቅ እንዳይል ይረዳዋል ፒዛችን። በመሰለ መልኩ ቤት ውስጥ በቀላሉ አዘጋጅተን መመገብ እንችላለን። ይሄን የመሰለ ቆንጆ ፒዛ ነው ማለት ነው። በጣም ነው የሚያምረው። ከዛም እንደዚህ እንቆራርጣቸዋለን ከመክተታችን በፊት በዚህ መልኩ እንደዚህ ከቆራረጥ ነው በኋላ ላይ ለመቁረስ እንዳያስቸግረን ከዛ ወደ ኦቭናችን ውስጥ እናስገባዋለን ማለት ነው። አሁን በስሎልናል ፒዛችን። በጣም ነው የሚያምረው። በጣም ቆንጆ ፒዛ ነው ያዘጋጀ ነው። እንግዲህ ጾማችንን በዚህ መልኩ እናሳልፋለን ማለት ነው። በጣም የሚገርም ፒዛ ነው የሆነው። እንደምታዩት ቆንጆ ፒዛ ሆኗል። በቤታችሁ ውስጥ ሁላችሁም ሞክሩት፣ ትወዱታላችሁ። እኔን ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በተረፈ ሌላ ምግብ ደግሞ በሌላ ምግብ እስከምንገናኝ ሰላማችሁ ብዝት ይበል። እኔ ፒዛዬን እየበላው ነው። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው። ተወዱታላችሁ። የድንቹም ጣዕም በጣም ቆንጆ ነው። ሁሉም ነገር በጣም ቆንጆ ነው። ሰላማችሁ ብዝት ይበል። መልካም ምሳ ይሁንላችሁ። መልካም ስራ ባይ